ሰላም እንዴት ናችሁ ውድ ተማሪዎች? በዛሬው ፕሮግራማችን እንግዲህ የምናየው ያው ከባለፈው የቀጠለውን ቃላትን የማንበብ ይሆናል ማለት ነው። አብራችሁን ቆዩ። ከመጀመራችን በፊት ሁላችሁም ይሄ ዩቲዩብ ቻናል አዲስ ከሆናችሁ ዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ እንዲሁም ቪዲዮአችን ለብዙ ሰው እንዲደርስ ቪዲዮአችንን ላይክ፣ ሼር እንዲሁም ኮሜንት በማድረግ ትብብሮትን ያሳዩን። እናመሰግናለን። ቀጥታ ወደ ዛሬ እንገባለን ማለት ነው። ቃላትን ነው የምናነበው። 20 የሚደርሱ የአማርኛ ቃላት አሉን። እናነባለን ማለት ነው። የመጀመሪያው ቃላችን ምንድነው? የመጀመሪያው ፊደል አ ነች። የአ ቤተሰብ የመጀመሪያው ድምፅ አ። ከዛስ ይችኛዋ የአ ቤተሰብ ነች፣ ግን ምንድነች ማለት ድምጿ እ ብለን የምናነባት እ። አይኗ ያልና ስድስተኛዋ ድምፀት ማለት ነው እ። ከዛስ ን የመቤተሰብ ስድስተኛዋ። ይችኛዋ ምንድነች? ሮ አይደል? የረ ቤተሰብ ላይ ነው የምናገኛት። ስንተኛዋ ድምፅ ነች? የመጨረሻዋ። ስለዚህ ሮ ብለን ነው የምናነባት። ይህችን ቃል ስታነባት ስለዚህ ምንድን ነው ማለት ነው? አእምሮ የምትል ይመጣል። አእምሮ አእምሮ የሚል ቃል መጣ ማለት ነው። እንግዲህ አእምሮ ምንድን ነው? ጭንቅላት። ትርጉም አለው ማለት ነው። ማንኛውም ቃል ስታነቡት መጨረሻ ላይ ምን መኖር አለበት? የራሱ የሆነ ብቻውን ሲቆም ትርጉም መስጠት መቻል አለበት ማለት ነው። አእምሮ ይገባችኋል ትርጉሙ። ወደ ሁለተኛው እንሂድ። የመጀመሪያው ፊደል ነች። በጣም አሪፍ። የደ ቤተሰብ ነች። ስንተኛዋ ግን ድምፅ ነች? ስድስተኛዋ ላይ የምናገኛት ድምፅ ድ ብለን ነው የምናነባታል። ድ። ከዛስ ር የረ ቤተሰብ ስድስተኛዋ። ይችኛዋስ ጀ ላይ ነው የምናገኛት። ትክክል። ጅ ብለን ነው የምናነባት። ጅስ ት። አንድ ላይ ስታነቡት ድርጅት ምን ይላል ማለት ነው? ድርጅት የምትል ቃል ነች ማለት ነው። ድርጅት የምትል ቃል ነች ማለት ነው። ወደ ሶስተኛው በመጀመሪያው ፊደል ነች ም አይደል? ም። በጣም አሪፍ። ከዛስ ር። ከዛስ በጣም አሪፍ። የመቤተሰብ የመጀመሪያው ድምፀት መ። ከዛስ ራ የቤተሰብ አራተኛዋ ድምፀት ራ። ይችን ስታነቡት ምርመራ እያላችሁ ነው ማለት ነው። ምን እያላችሁ ነው? ምርመራ። ግልጽ ነኝ አይደል? ምርመራ እያላችሁ ነው ማለት ነው። አራተኛ ላይ ምን አገኘት? የመጀመሪያው ድምፀት ምንድነች? የበ ድምፀት ወይም የበ ፊደል ነች። ስንተኛዋ ድምፀት ነች? ስድስት አይደል? ስለዚህ ምን ብላችሁ የምታነቧት? ብ ተብላ ትነበባለች ማለት ነው። ብ። ከዛ ስ የሰ ቤተሰብ አሁንም ስንተኛዋ ድምፀት? ስድስተኛዋ ስ። ይችስ በጣም አሪፍ። የጨ ቤተሰብ ላይ ነች፣ ግን ስንተኛዋ ድምፀት ነች? ስድስተኛዋ ጭ ብለን ነው የምናነባት። ጭ። ይችስ ት የተቤተሰብ ስድስተኛው ድምፅ ት። ይችን ስታነቡት ብ ስ ጭ ት። አንዴ ስንድገመው ብ ስ ጭ ት። ብስጭት የምትል ቃል መስርታችኋል ማለት ነው። ብስጭት የምትል ቃል መስርታችኋል ማለት ነው። ወደሚቀጥለው ከማለፋችን በፊት ኦንላይን ላይ እያስተማርን እንገኛለን። 09 12 07 23 69 ሴቭ ካደረጋችሁ በኋላ በዋትስአፕ ቴሌግራም ወይም ኢሞ ላይ ቢያወሩ ሙሉ መረጃ የምንሰጡት ይሆናል ማለት ነው። እኛ ጋር ተመዝግቦ ኦንላይን ላይ መማርና ራስዎትን ብቁ ማድረግ ይችላሉ። እናመሰግናለን። ወደ አምስተኛዋ እንሄዳለን። የአምስተኛው የመጀመሪያው ፊደል ምንድን ነች? ነ ነች አይደል? የነ ቤተሰብ ስንተኛዋ? የመጀመሪያው ፊደል ነ። ከዛስ ይሄችም የሀ ቤተሰብ ምንድን ነች? ሐመርኋ የምትላት የመጀመሪያው ድምፅ ሀ። ይቺስ የሰብ ድምፀት አምስተኛ ላይ የምታገኘው ሴ። ነ ሀ ሴ ምን ሆነ ማለት ነሐሴ የምትል ቃል መሰረት። ነሐሴ እንግዲህ ኢትዮጵያ ውስጥ ካሉት ከ12ቱ ወሮች የአንዱ ወር መጠሪያ ነው። ነሐሴ የምትል ወር ማለት ነው። ወደ ስድስተኛዋ ላይ እንሄዳለን። ይችኛዋ በጣም አሪፍ። ዘ ቤተሰብ ላይ ነው የምናገኛት። ስንተኛ ድምፅ ነች? ስድስተኛ ላይ የምናገኘው ዝ ብላችሁ ነው የምታነቧት። ከዛስ የገ ቤተሰብ አሁንም ስንተኛዋ ድምፅ? ስድስተኛዋ ድምፅ ምንድነች እሷ? ግ። ከዛስ ጁ የጀ ቤተሰብ ሁለተኛዋ ድምፅ ጁ። ዝ ግ ጁ ዝግጁ የምትል ቃል ሰርታችኋል ማለት ነው። ዝግጁ ምንድነች? ዝግጁ። በጣም አሪፍ። ወደ ሰባተኛው እንሄዳለን። የመጀመሪያው ፊደል በ ነች። የበ ቤተሰብ የመጀመሪያው ድምፅ በ። ከዛስ ር የረ ቤተሰብ ስንተኛዋ ድምፅ? ስድስተኛዋ ድምፅ። ይችኛዋ ምንድነች? የከ ድምፀት ነች። ስንተኛዋ ፊደል ነች? በጣም አሪፍ። አራተኛ ላይ የምናገኛት ካ ብለን ነው የምናነባት። ካ። ከዛስ ታ የተ ቤተሰብ ስንተኛዋ ድምፅ? አራተኛዋ ድምፅ ታ። ይችን ስታነቡት በርካታ በርካታ የምትል
ወደ 8ኛ ላይ እንሄዳለን። የመጀመሪያዋ ፊደል የመ ቤተሰብ 3ኛ ላይ የምናገኛት ሚ ነው ብለን እናነባለን። ሚ ከዛ ስ የሰ ቤተሰብ ስንተኛዋ ድምፅ? 6ኛዋ። ከዛ ጥ የጠ ቤተሰብ ላይ የምናገኛት 6ኛዋ ድምፅ። ር የረ ቤተሰብ 6ኛዋ። ይቺን ስናነቦት ሚ ስ ጥ ር ሚስጥር የምትል ቃል መስርታችኋል ማለት ነው። ምንድነች ይቺ? ሚስጥር ሚስጥር የምትል ቃል መሰረት ማለት ሚስጥር ትላለች። ኦኬ ኔክስት ላይ እንሂድ። የመጀመሪያዋ ፊደል ኡ ነች። የቀ ቤተሰብ ነች። ምናገኛት ስንተኛዋ ድምፅ ነች? 2ኛዋ ላይ ኡ። ከዛ ጭ የጨ ቤተሰብ 6ኛዋ ድምፅ። ከዛ ት የተ ቤተሰብ ስንተኛዋ ድምፅ? በጣም አሪፍ ት የተ ቤተሰብ 6ኛ። ይቺን ስታነቡት ቁ ጭ ት ምንድነች? ቁጭት የምትል ቃል መስርታችኋል ማለት ነው። ቁጭት ግልጽ ነኝ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ እንዲሁም ቪዲዮአችን ለብዙ ሰው እንዲደርስ ቪዲዮአችንን ላይክ፣ ሼር እንዲሁም ኮሜንት እያደረጋችሁ እንድታልፉ በአክብሮት እንገልጻለን። እንቀጥል እስቲ። የመጀመሪያው ፊደል 10ኛ ላይ የምታገኟት ማለት ተ ነች። የተ ቤተሰብ የመጀመሪያው ድምፅ። ከዛ መ ሁለቱ ተመሳሳይ ነው። ሳ ሳ ብለን ነው የምናነባቸው። ሳ ሳ ከዛስ ይ የቤተሰብ 6ኛዋ ላይ የምናገኛት ይ። ይቺን ስታነቡት ተመሳሳይ ተመሳሳይ የምትል ቃል ማለት ተመሳሳይ የምትል ቃል መስርተናል ማለት ነው። እንቀጥል እስቲ። ይቺኛዋ ምንድነች? የአ ቤተሰብ ስንተኛዋ ድምፅ ላይ ነው? በጣም አሪፍ። የአ ቤተሰብ 6ኛዋ ድምፅ ብለን ነው የምናነባት ማለት ነው። ይቺስ ን ቅ ስ ቃ ሴ። ይቺን አሁን ስታነቡት እንቅስቃሴ እንቅስቃሴ እያላችሁ ነው ማለት ነው። እንቅስቃሴ ቃል ነው። እንቅስቃሴ ስትሉ 11ኛው ፊደል እንቅስቃሴ በምንል እናነባታለን ማለት ነው። 12ኛ ላይ የምናገኘች የመጀመሪያው ፊደል ቅ ነች። የቀ ቤተሰብ ነች። አሁንም ስንተኛዋ ድምፅ? 6ኛ ላይ። ይቺስ ር ይቺስ ን አይደል? የነ ቤተሰብ ስንተኛው? 6ኛዋ። ጫ የጨ ቤተሰብ 4ኛ ድምፅ የምናገኛት። ፍ የፈ ቤተሰብ 6ኛ ላይ የምናገኛት። ይቺን ስታን ቅር ን ጫ ፍ ቅርንጫፍ የምትል ቃል መስርተናል ማለት ነው። ምን ቅርንጫፍ ቅርንጫፍ ትላለች ማለት ነው። ወደ 13ኛው እንሄዳለን። የመጀመሪያዋ ምንድነች? የፈ ቤተሰብ ነች። በጣም አሪፍ። ስንተኛዋ ፊደል? 3ኛ ላይ የምናገኛት ድምፀት ነች። ፊ ተብላ ነው የምታነበው። ፊ ከዛ ር ይቺስ የመ ቤተሰብ 4ኛዋ ድምፀት ማ ብለን ነው የምናስበው። ስናነባት ፊርማ ፊርማ የምትል ቃል መስርተናል። ፊርማ የምትል ቃል መስርተናል ማለት ነው። 14ኛ ላይ የመጀመሪያው ፊደል ተ ነች። ከዛስ ከ የከቤተሰብ መጀመሪያው ሁለቱ ተመሳሳይ ሲሆን ታ ተብላ ተነበበች። ከዛስ ይ ተ ከ ታ ታ ተከታታይ የምትለው ቃል ተከታታይ ተከታታይ ትሆናለች ማለት ነው ቃሉ። እንሂድ እስቲ 15ኛ ላይ የምናገኛት ይቺ ነች። ን ነች የመጀመሪያዋ ፊደል። የነ ቤተሰብ ስንተኛዋ ድምፅ ነች? 6ኛዋ ላይ የምናገኛት። ግ የገ ቤተሰብ 6ኛዋ ተመሳሳይ አለ ግ ብለን ነው የምናገኘው። ከዛ ር የረ ቤተሰብ 6ኛዋ። ይቺን ስታነቡት ን ግ ግ ር ንግግር የምትል ቃል ነች ማለት ነው። ንግግር ግልጽ ነኝ አይደል? ንግግር የምትል ቃል መስርተናል ማለት ነው። ንግግር 16ኛ የመጀመሪያው መ ነች እንደምታነቧት። ከዛስ ጀ ነች የጀ ቤተሰብ የመጀመሪያዋ ፊደል ነች። ከዛስ መ ነች። ከዚያ ሪ የረ ቤተሰብ 3ኛ ላይ የምናገኛት ፊደል። ከዛ ያ ይቺን ስታነቡት መጀመሪያ መጀመሪያ ምን መጀመሪያ እያልን ነው መጀመሪያ። 17ኛ ላይ የምናገኛት የመጀመሪያዋ ፊደል አሁንም መነች። ከዛስ ል ብለን ነው አይደል የምናነባት። የለ ቤተሰብ ስንተኛዋ ፊደል? 6ኛዋ ድምፀት እ። ከዛስ ክ የከቤተሰብ ስንተኛዋ ድምፅ? 6ኛዋ። ከዛ ት የተቤተሰብ 6ኛዋ። ይቺን ስታነቡት መልእክት መልእክት ምትል ቃል መስርተናል። መልእክት የምትል ቃል መስርተናል። 18ኛ ላይ የምናነባት ስ ነች የሰ ቤተሰብ ስንተኛዋ ድምፅ? 6 ህ ከዛስ ተ ት ይቺን ስታነቡት ስህተት 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 የምትል ቃል ነች ማለት ነው። ስህተት 19ኛ ላይ የምናገኘት የመጀመሪያው ፊደል ነች።
በጣም አሪፍ። የሸ ቤተሰብ ነች። ሁለተኛ ላይ የምናገኛት ድምፅ ሹ ብለን ነው የምናነባት ማለት ሹ። ከዛ ፌ አይደል? የፈ ቤተሰብ ስንተኛዋ ድምፅ ነች? እቺ አምስተኛ ላይ የምናገኛት። ከዛስ ር የረ ቤተሰብ ስንተኛዋ ድምፅ? በጣም አሪፍ። የረ ቤተሰብ ስድስተኛ ላይ የምናገኛት። ስለዚህ ሹፌር የምትል ቃል መስርተናል ማለት ሹፌር የምትል ቃል መስርተናል ማለት ነው። ሀያና የመጨረሻችን የመጀመሪያዋ ፖ ተብላ ነው የፐ ቤተሰብ ላይ የምናገኛት ፖ። ከዛ ለ ከዛ ይችኛው ደግሞ ቲ ነች አይደል? የተ ቤተሰብ ሶስተኛ ላይ የምታገኘው። ይችስ ካ የከ ቤተሰብ አራተኛ። ይችን ስታነቡ ፖ ለ ቲ ካ የምትል ቃል መስርታችኋል ማለት ነው። ፖለቲካ ትላለች ማለት ነው። ፖለቲካ የምትል ቃል መስርተናል ማለት ነው። እንግዲህ እነዚህ 20 ድምፀቶች ወይም 20 ቃሎች እያነበባችሁ በእንደዚህ አይነት መንገድ መረዳትና ማንበብ መቻል ትችላላችሁ ማለት ነው። ለመጻፍ ደግሞ እነዚሁኑ እያያችሁ በማመሳሰል እየጻፋችሁ አማርኛ መጻፍን መለማመድ ትችላላችሁ ማለት ነው። በሚቀጥለው ክላሳችን በሌሎች ትምህርት የምንመጣ ይሆናል። ለዛሬ ግን በዚህ እናበቃለን። አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ቪዲዮአችን ለብዙ ሰው እንዲደርስ ላይክ፣ ሼር፣ ኮሜንት እያደረጋችሁ እንድታልፉ በአክብሮት እንገልጻለን። እናመሰግናለን። በሚቀጥለው ክላስ እንገናኛለን። ቻው።